አንዴ ድንግሌን ብላ ስለተዋወቀችኝ ድንግል አለመሆኗን ካወቅኩ እንለያይ መላት መስሏት ቢሆንስ ሁሉ መከራ ብታበለኝ። እና ታዲያ እሱ ማወቅ እኮ ቀላለሁ እንዴ? እንዴት? አንድ ቀን መንገድ ላይ የሄዳችሁ በቀልድ አስመስለው ወገቧን ንካት። ከጮች ወይም ከዘለለች ድንግል ናት። ዝም ካለች ግን ያው ተበልቷል ማለት ነው አለኝ። ጓደኛዬ ያሉ የተባሉ የማህፀን ስፔሻሊስት ሐኪም ልጅ በመሆኑ ሐኪም ቤት ወስዳስ መርምራት ይለኛል ብዬ ስጠብቅ እንደዚህ አይነት ባህላዊ ትንታኔ በመስጠቱ ብገረምም ያለኝን ነገር ለማረጋገጥ ጊዜ ሳላጠፋ ከቤት ወጣሁና በየአንድ ዓመት ልዩነት 9 ልጅ የወለደችውን የሰፈራችንን ሴትዮ ወገብ በቀልድ አስመስዬ ነካረኩት። ሴትዮዋ ከምድር ተነስታ እንደ እምቦሳ ወደ ሰማይ ዘለለች። እኔም የጓደኛዬ ባህላዊ ትንታኔ ሐሰት መሆኑን እዛው አረጋግጡ። እኔ ቤት ፊልም እንይ ብዬ ጠርቻት እግራችን ላይ ፎጣ ጣል አድርገን ቺፕስ እየበላን ፊልም እየመረጥን ነው። ሲኒማ ቤት አልሄድም ስላልሽኝ እኮ ነው ቤት የጠራሁሽ እንጂ ሲኒማ ገብተን ብናይ ደስ ይለኝ ነበር። ከተጋባም በኋላ እንሄዳለን አለችኝ።